ሰላም ሰላም እንዴት ናችሁ? ውድ የብሩክ ፋሚሊዎች ዛሬ በአዲስ ቪዲዮ ተመልሰናል ማለት ነው። ምንድነው ስለ ሀላፕ ዛሬም ኤጀንቶች ነው የሚመለከተው። ኤጀንት የሆናችሁ ወይም ደግሞ ኤጀንት ልትሆኑ ያቀዳችሁ ሰዎች ይህ ቪዲዮ መመልከት ግዴታ ነው ማለት ነው። ምንድነው ይሄ ዛሬ የማሳያችሁ ሀላፕ ይዞት የመጣን ኦፖርቹኒቲ ነው። እስቲ ላውቃችሁት እየተጠቀማችሁት ያላችሁ ብዙ ልጆች አላችሁ። ገና ደግሞ ኤጀንት ለመሆን ያቀዳችሁ ሰዎች ደግሞ ይህ ሲቲንጉና አንዳንድ ነገር ስለሚያመጣላችሁ ያላወቃችሁት ብዙ አላችሁ ማለት ነው። ስለዚህ ነው የዛሬ ቪዲዮ ማለት ነው። ኦፖርቹኒቲው ምንድነው? ያው አዲስ ኤጀንት ላይ የሚሆኑ ሀላፕ ላይ ቢ ሌቭል ሆኖ ነው የሚጀምሩት ማለት ነው። ቢ ሌቭል ማለት ደግሞ ያው ታውቃላችሁ አብዛኞቻችሁ፣ ሌሎቻችሁ ደግሞ አዲስ ኤጀንት የምትሆኑ ሰዎች ይህ ላታውቁ ትችላላችሁ። ቢ ሌቭል ማለት የመጀመሪያ ሌቭል ዲ ነው። ከዛ ቀጣይ ሁለተኛው ሲ ነው። ከዛ ሶስተኛው ሌቭል ነው ማለት ነው። ቢ ላይ ሆናችሁ ማለት ደግሞ የ12% ኮሚሽን ታገኛላችሁ ማለት ነው። ከምንድን ነው የምታገኙት? እናንተ ሆስት ያደረጋችኋቸው ልጆች በሚያደርጉት ትራንዛክሽን፣ በአጠቃላይ እናንተ ልጆች በሚያደርጉት ትራንዛክሽን ነው ማለት ነው። እሱ ደግሞ ምንድን ነው የሚለውን ደግሞ እስኪ አሁን እንድትረዱት በፎቶ ላሳያችሁ ማለት ነው። እዚህ ጋር እንደምታዩት ያው አዲስ አካውንት ነው። አዲስ ኤጀንት ላይ የሚሆኑ እንደነገርኳችሁ ቢ ሌቭል ላይ ሆኖ ነው የሚጀምሩት። ቢ ሌቭል ደግሞ ስንት ፐርሰንት ኮሚሽን ነው ማለት ነው? እዚህ ጋር እንደምታዩት 12% ኮሚሽን ሬት ነው ማለት ነው። ይህን ሀል አፕሊኬሽን እኛ ስንጀምር ወይም ኤጀንት ስንሆን የመጀመሪያ ጊዜ ይህን እድል አላገኘንም ማለት ነው። ገና ከዲ ነው የጀመርነው። እናንተ ይህን እድል ልትጠቀሙበት ይገባል ማለት ነው። ለምንድነው ይህን ሀል አፕሊኬሽን ያመጣው? አዲስ ኤጀንቶችን ለማበረታታት ነው። ገብቷችኋል አይደል? ኤክስቼንጅ ታደርጋላችሁ፣ ኮሚሽንም ታገኛላችሁ። እኛ ስንጀምር እንደነገርናቸው የመጀመሪያ አካባቢ ኮሚሽን ብዙም አናገኝም፣ ኤክስቼንጅ ነው በብዛት የምናደርገው። ስለዚህ እናንተ ደግሞ ኤክስቼንጅም እያደረጋችሁ ኮሚሽንም እያገኛችሁ ነው የምትቀጥሉት ማለት ነው። እዚህ ጋር እንደምታዩት 10 ሚሊዮን እስከ 50 ሚሊዮን የሚለው ይሞላል፣ ፉል ይሆናል። እና እዚህ ጋር ደግሞ ዴሊ ኮሚሽናችሁን በጣም ነው የሚጨምረው። ምንድነው እናንተ የሚጠበቅባችሁ እስከዛሬ እኛም ኤጀንቶች እንደምናደርገው ጓደኞቻችሁና ሌሎች ብዙ አሉ እስካሁን ስቲል ሀላፕ ተበልቶበታል የምትሉ ምናምን አላቸው አብዛኞቻችሁ። ገና ነው። እንደውም እንደ ሀላፕ ያልተሰራበት አፕሊኬሽን የለም ኢትዮጵያ ላይ። ላይቭ ስትሪም አፑ ነው። ኢንተርኔትና ስልክ ያለው ሰው ስንት ሰው እንዳለ ታውቃላችሁ። ገብቷችሁ እነሱን የሚጠቀማችሁ እናንተም እየተጠቀማችሁ ስለሆነ ይሄ ቲም ስራም ስለሆነ እና ብዙ ሰው አለ ሀላፕን ያጀመረ እና አስጀምሯቸው ለማለት ነው። አዲስ ኤጀንቶች የምትጠቀሙበት ወይም ኦፖርቹኒታችሁ ይህን ይመስላል ማለት ነው። እና ደግሞ በሌላ ጊዜ እስኪ ስለ ላይቭ ስትሪም አፖች እንድሰራላችሁ ኮሜንት ላይ ይሰራል እና አንዳንድ ነገር እኔንም እስኪ በኮሜንት አበረታቱኝ። እና አብራችሁ ደግሞ እኔ ጋር መስራት ከፈለጋችሁ እንደምታውቁት ቴሌግራም ቻናል አለ፣ አይዳችን አለ። በእነዚሁ ለአማራጮች እኔ ጋር ተገናኝታችሁ መስራት ትችላላችሁ ማለት ነው። አዲስ ኤጀንቶችንም አበረታታለሁ። የዛሬው ቪዲዮ ይመስላል። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ አድርጉ። ይመቻችሁ።